የመጀመሪያይቱ ክርስቲያን የመጀመሪያይቱ ደቀ መዝሙር እኮ ናት። የመጀመሪያይቱ ምእመን የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጣው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን ጉራ አምላክን ትወልጃለሽ። ኧረ በፍጹም ምንድነው የምታወጉት ነው የሚባለው እኮ። ይሄም አይደረግ ነገር ነው። አምላክን ሰው አይወልደውም ሳትል ኧረ እኔ ወንድ ሳላውቅ እንዴት ይሆናል ይሄ ነገር? ለእግዚአብሔር የሚሳነው ነገር የለም ብሏታል። አዎ ለእግዚአብሔርስ የሚሳነው ነገር የለም እሺ አለች። እንዴ እዚያ በፊት እኮ አምላክን ሰው ወልዶት አያውቅም፣ አይታ አታውቅም፣ ሰምታ አታውቅም። ዘካርያስ እኮ አብርሃም ካረጀ በኋላ ወልዷል የሚለውን ስብከት እያወቀ አንተ ተወልዳለህ ሲለው ማመን አቅቶታል። ድንግል ማርያም ግን ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንኳን ሃይማኖት ልትጋርድ ሃይማኖትን የተገለጠባት ነው። ልብ በሉ። ከዚያስ በኋላ ደግሞ የምትወልጂው ልጅ ለዘላለም መንግስቱ የማያልፍ ነው ተባለች። እሺ ስሙ ኢየሱስ ነው ዓለምን ያድናል ተባለች። እሺ ወልዳ ስትጨርስ ደግሞ ሕፃኑ ይሞታል ይዘሽው ሽሽ። የማይሆን ነገር ነው። ምንድነው የምትሉት? የምትወልጂው ልጅ ምንድነው ተብላለች? መንግስቱ ለዘላለም ነው። የምወልደው ልጅ ለመንግስቱ ለዘላለም ከሆነ ዮሴፍን እንዴት ሊፈራ ይችላል ብላ እምነቷ እንዴት አልተነካም? እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደያ ከተጠጋ ሰው በላይ ያንቺን መጠያነትን መካበታለሁ። ለምን ካንቺ የተወለደው ለዳንኤል አናም ሲተሰገደ ለሰለስቱ ደቂቅ እሳት ያጠፋ ለዳዊት ጠላት ያጠፋ ለእስራኤል ባህር የከፈለ ነውና ምን ፈራለሁ አለ እንዲያስፈላኝ አናብስቱን ጌታ እሳትን አልፈላ የእሳቱ ጌታ ባህርን አልፈላ የባህር ፈጣሪ ካንቺ ማህፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ መመኬ። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን ከመካከል አጣብቆ ቢፈቱ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የነፍር ውሃ ቢብዘል ምድር የሚያፈላ ውሃ ብትወጣ አንቺ መርከብ ኮሽን ይሻገራል ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሊት ናትና የሁላችንም ሐዘን ቆርጣጥታለን። በእውነትም ትጥልልናለች። አይዟችሁ እንኳን የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት የ70 ዓመት የዘላለም ሐዘን ስለልናል። ደስታን ስለወለደችልን እኮ ሌላ ምንም አይደለም። ድንግል ማርያምን ጽዮን አምባዬ አማላጄ እናቴ ለማለት ሰው መሆን ያስፈልጋል። እንቁራሪት ከሆንክ አትላትም፣ አይጥ ከሆንክ አትላትም፣ ከርከሮች አይሏትም፣ አሳማዎች አይሏትም፣ ጅቦች አይሏትም፣ ጥንቸሎች አይሏትም። ድንግል ማርያምን ጽዮን አማላጅ የሚሉ ሰዎች ብቻ ናቸው። ሰዎች ግን ደስ ይበላቸው። እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን ወገኖቼ እኛ ልንጠቅማት ምን ወስዳት ይመስላችኋል? አንዳንዶች ስንቱን ተጠቀምንባት ወገኖቼ። ምንም የተጠቀማችሁት የለም በዚህች ሰማያዊት ቅድስት ድንግልና። እንባችሁ አልታበሰ። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? ወገኖቼ ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነውን? ዛሬ የሰማሁትን ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ 20 ሺህ ብር አምጣሉኝ አለ። 20 ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴ እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽ አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩ አለ። ከዛ ሪፈራሉን አለ የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተክርስቲያን ስንገባ
በሸክም የነበረችው ሚስቴ ቆመቻ። እግዚአብሔር ያሳያችሁ። እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። 3 ወር ሙሉ ስለቴን ለመፈጸም ታገስኩ አለ። አሳየኋት አለ። ይህቺ ሴት ልክ ኪዳነ ምሕረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደሰራቻት እርግጠኛው ሆንኩኝ አለ። ከ3 ወር በኋላ ጤናማ ናት አለ። 20 ሺህ ብሩን ለሆስፒታል መከፍለውን ይኸው አምጥቻለሁ ብሎ ዛሬ ነው። የተወደዳችሁ ኦርቶዶክሳውያን ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ ወገኖቼ። ለዚህች ለተወደደች ቅድስት ድንግል የተሰጠው ጸጋ እኮ የሰማይና የምድር ሀብት እኮ ነው። ጸጋን ሁሉ የተመላች ሆና ምልጃ ለማርያም ቁም ነገር ነው። ድንግል ማርያም የሚገርማችሁ ማማለድ ብቻ ሳይሆን በተሰጣት ቃል ኪዳን እንደምትሾመን ታውቃላችሁ። ትሾማለች። ድንግል ትሾማችሁ። የት? መንግሥተ ሰማያት ቦታ ትሰጣችኋለች። መንግሥተ ሰማያት መግባትም ታደላችኋለች። የድንግል ማርያምን ምልጃ ተማምናችሁ ሲኦል በፍጹም አታዩትም። ልንገራችሁ ምናምን አታዩትም። ስለ ቅዱሳን ብሎ ድንቅ ያደረገ አምላክ የሚሳናችሁ የለም አይደል ያላቸው ከተራራው ሲወርዱ ከደብረ ታቦር ማቴዎስ 17 ላይ ቁጥር 20 የሚሳናችሁ የለም አይደል ያላቸው። እዛው ላይ ማቴዎስ 17 ስትመለከቱ ደግሞ 17 ጀምሮ የመንግሥተ ሰማያትን መክፈቻ ቁልፍ ሰጥቻችኋለሁ ያላቸው ለሐዋርያት። በምድር የምታስሩት በሰማይ የታሰረ ይሆናል። ድንግል ማርያም ምን ያህል ስልጣን እንዳላቸው ቅዱሳን ምን አላቸው? በምድር የምታስሩት አላቸው ሐዋርያት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል አለች። ሰማይ ላይ ቦታ ታሰጣላችሁ፣ ቁልፍ ሰጠዋቸው የመንግሥተ ሰማያትን አለች። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ትሰጣለች። ይሄን በራሳችሁ ምሳሌ አድርጋችሁ እንድታዩት እንጂ እዛ ጋር ተቀመጥ እዛ ጋር ሚል ይኖራል ብላችሁ እንደማትገምቱ አውቃለሁ። ይሄን ያህል መቼም አታስቡ። የኛ እናት ወላዲት አምላክ እመብዙኃን ፈጥሮ ደራሿ ጭንቃ አማላጇ የብርሃኔ እናት ሞላሽ እማዋየሽ አቤት እምዬ ስምሽ ብዙ ክብር ይግባሽ እናቴ እመቤቴ ወላዲት አምላክ። እቺ ስመ ብዙ እንዲህ እያሏት ትደርስላቸው ነበር። ምጡ ሲመጣ ማርያም ማርያም ወለደች። ወዲያው ገና ሲወጣ የእምዬን ድምፅ ይሰማል። እምዬን ያውቃታል። የእናቴ ዛሬ ገና ወገቧን ያዝ ያዝ ሲያደርገው ሄሎ አምቡላንስ ቶሎ ድረስ ቀይ እናቱ ካች ይላል ይሄዳል። ላጥ ያደርገዋል። በቅ ሲል ምላጭ ነው የሚያየው። የተወለደው ምላጭ እናቱን አባቱን አገሩን የሚላጭ ወገኑን የሚላጭ መጨረሻው ምላጭ እግዚአብሔር ያጥላሽ እናት ሀገር ኢትዮጵያ። ወልደውባታል፣ አምጠው ወልደውባታል። እናቶች ታጣቅመውባታል። ታደሉ እነሆ ዙፋኑም እሳት ነው አለ ነቢየ ልዑል ዳንኤል። እነሆ እሳት ነው ዙፋኑም አለ። እናንተ ልጅ ድንግል ወላዲተ አምላክ ዙፋኑ ናት። ዙፋኑ ናት እኮ ድንግል ወላዲተ አምላክ። ዙፋኑም እሳት ነው አለ። ዙፋኑ ናት እኮ ወላዲተ አምላክ። ዓለም ሁሉ ተደምሮ እኮ ያንዷን የጠጉሯን ዘለላ ያህል ክብር የለውም። የሚወጣው ያንዷን የጠጉሯን ዘለላ አሁን ስለመቤታችን ስለምኗ ትናገራላችሁ? ሰው ስለምኗ ይናገራል? ስለ እናትነቷ ቢናገር ድንግል ትሆንበታል። ስለ ድንግልናዋ ቢናገር እናት ትሆንበታል። ምን እናትነቷን ብቻ ልናገረው ቢል አይሆንለት። አምላክን መውለድ እንደምን ያለ ነገር ነው! ይሄ እስከ ዛሬ ድረስ አይገባንም። ከገባንማ ነገሩም ቀላል ነው ማለት ነው። እንዴት ሊገባን ይችላል? ድንግል ማርያም እግዚአብሔርን ወለደችው የሚለው ነገር በዓለም ቀላል ወሬ የመሆኑን ያህል የሚያስደነግጥ ነገር የለም። እግዚአብሔርን ወለደችው ማለት እንዴት እኮ እንዴት ያለ ድንቅ ነው! የናፄ ቴዎድሮስ እናት እኮ እየተደነቁ ነው። የእግዚአብሔር እናት እንደምን ያለ ነው! አሁን ይሄንን አባ ጊዮርጊስ ቢነግረን ኖሮ እንዴት ይሆን ነበር? አሁን ዛሬ በዚህ ዕለት ተገኝቶ የሚሰብከው አባ ጊዮርጊስ ቢሆን ኖሮ፣ ቅዱስ ያሬድ ቢሆን ኖሮ፣ ቅዱስ ኤፍሬም ቢሆን ኖሮ
እንደምን አድርገን ልንሰማው እንደምንችል እግዚአብሔር ነው የሚያውቀው፣ እኔም ስላልሰማው ማለት ነው። እና ጽድቅ ሲቀልብን ያየሁት በዚህ ዘመን ጽድቅ ሲቀልብን፣ እውነት ሲቀልብን፣ ድንቅ ነገር ሲቀልብን፣ ርካሽ ነገር ሲደነቅብን የታየ ነው የኛ ዘመን ነው። አባቶቻችን ግን በእመቤታችን ሰክረው 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 በፍቅሯ አልበቃቸው። ቅዱስ ያዕቆብ ዘስሩግ ሲናገር ጌታዬ ኢየሱስ ክርስቶስ ቸርነትህ እናትህን እንዳመሰግን ይጠራኛል። ቸርነትህ እናትህን እንዳመሰግን ይጠራኛል። እግዚአብሔር ከእናቱ ያስጠጋው ሰው የታደለ ሰው፣ ከእናቱ ያስጠጋው ሰው የታደለ ነው በእውነቱ። ንጉሥ ወደ መንበሩ ካቀረበው ሰው በላይ ምን የታደላለ? ንጉሥ እኮ ይወደዋል። አያችሁ፣ ቀረብ ብሎ ሲያወጋቸው ንጉሥን ይባላል። ወደ መቀመጫቸው እኮ ነው። ወደ ድንግል ማርያም የቀረበ ሰው ወደ እግዚአብሔር መንበር ነው የሚቀርበው። ወደ እግዚአብሔር መንበር ይቀርባል። ብሶቱንም በሱ አድሮ ይሰማል። ሰአሊ ለነ ሰአሊ ለነ ሰአሊ ለነ ሰአሊ ለነ ሰአሊ ለነ ሰአሊ ለነ ማርያም እመብዙኃን ማርያም እመብዙኃን ማርያም እመብዙኃን ማርያም እመብዙኃን። እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ። ትመጣለች፣ አንድ ቀን ወደ መታለቅሱበት ትመጣለች። ዘንበል ትላለች። የኢየሱስና ወደ አንቺ ልመና ታዘነብላለች። ያለሽበትን ሕይወት ታውቀዋለች። ዝም ብላሽ አይደለም፣ ቀናለሽ። ቀናለክ ዝም ብላ አይደለም፣ ትታ አይደለም፣ ጉዳይን ሳታውቅ ቀርታ አይደለም። ሁሉን የሚያስተካክል ልጅ አላትሽ፣ ሁሉን የሚፈታ